ኦኬ እዚህ ጋር የምታዩቸው የቻርጂንግ ሲስተም ኮምፖነንቶች ናቸው። መኪና ላይ ያወረድናቸው ማለት ነው። እዚህ ጋር የምታዩት ዲናሞ ወይም ኦልተርኔተር የምንለው ይሄ ነው። ዋና ስራው ኤሌክትሪሲቲ ጄኔሬት በማድረግ ባትሪ ቻርጅ ማድረግ ነው። ሁለት አይነት ቻርጂንግ ሲስተም አለ። ዲናሞ እና ኦልተርኔተር የምንለው ኦልተርኔተር ኤሲ ሲሆን ፕሮዲስ የሚያደርገው ቮልቴጅ፣ ዲናሞ ደግሞ ዲሲ ነው ፕሮዲስ የሚያደርገው። ይሄኛው ኦልተርኔተር ነው። ስለዚህ ይሄ ኦልተርኔተር በቤልት አማካኝነት እዚህ ጋር ፑሊ ያለው እንዲሽከረከር ያደርጋል። ከውስጥ ሮተር አለው። እንደገና ደግሞ እዚህኛው ከላይ የምናየው ስቴተር አለው። እዚህ አማካኝነት ኤሌክትሪሲቲ ፕሮዲውስ አድርጎ እዚህ ጋር የምታዩት ይሄኛው ባለ 4 ተርሚናል ባለ 3 ፒን ነው። እዚህ ጋር 1 2 3 ፒኖች አሉ። እነዚህ ፒኖች እዚህ ጋር እንደሚያሳየን ኤፍ ተርሚናል፣ ኢ ተርሚናል እና ኤን ተርሚናል ናቸው። ወደ ፊልድ ኮይል የሚወስድ ተርሚናል፣ ወደ ኤል ወይ ደግሞ ቅድም እዛ መኪናው ላይ ዳሽቦርድ ላይ ያያችሁት የባትሪ ላይት አለ፣ ወደ እሷ ከረንት የሚያስተላልፍ ነው። ኤል ተርሚናል እንለዋለን። ሌላው ኢ ተርሚናል ነው ማለት ነው። እነዚህ ሶስቱ ተርሚናሎች ፒኖች 3 ፒን አለን ማለት ነው። 3 ፒኑ እንግዲህ ሬጉሌተር ማን ነው ዲናሞ የተለያየ ዲናሞ አይነት አለ። ባለ 2 ፒን፣ ባለ 1 ፒን፣ ባለ 2 ዋየር፣ ባለ 2 ፒን፣ ባለ 3 ዋየር፣ ባለ 3 ፒን፣ ባለ 4 ዋየር አለ። እንግዲህ እዚህ ጋር እንደምትመለከቱት ባለ 3 ፒን አለ፣ ግን 4 ፒን 4 ዋየር ነው ያለው። 4 ዋየር ማለት ቢ ተርሚናል፣ ኢ ተርሚናል፣ ኤፍ ተርሚናል፣ ኤን ተርሚናል አለው ማለት ነው። እዚህ ይሄኛው ዲናሞ ባለ 3 ፒን ባለ 4 ዋየር ያለው ኦልተርኔተር ነው። ስለዚህ ይሄን ኦልተርኔተር እያንዳንዱ ኮምፖነንት ይሄን ይመስላል። ለምሳሌ ውስጥ ላይ ያሉት የምታዩት ሬጉሌተር ነው። ይሄን ሬጉሌተር ሁለት አይነት ሬጉሌተር አለ፣ አይሲ ታይፕ እና ኒው ኢራ ወይም ደግሞ ኮንቬንሽናል ታይፕ ወይም ኮንታክት ታይፕ የምንለው ነው። ሁለቱም ሬጉሌተር ናቸው። ይሄኛው ሬጉሌተር ኢንተግሬትድ ታይፕ ሬጉሌተር እንለዋለን። ብዙ ጊዜ ከዲናሞ አብሮ ኢንተግሬትድ የሆነ ነው። ይሄኛው ደግሞ ከዲናሞ ውጪ ለብቻ የሚታሰር የሚገጠም ነው መኪና ላይ ማለት ነው። ስለዚህ ሁለቱም ሬጉሌተሮች ናቸው። ዋና ስራው ከዚህ ከዲናሞ ከቢ ተርሚናል የሚወጣውን ቮልቴጅ ባትሪውን ቻርጅ ሲያደርግ እሱን መቆጣጠር ነው። ሬጉሌት የሚያደርገው ሬጉሌት የሚያደርግልን ነው ማለት ነው። ለምሳሌ ኒው ኢራን ስንመለከት እንደምታዩት እነዚህ ተርሚናሎች አሉ። ወደ 6 ተርሚናል አለው። እነዚህ ተርሚናሎች ምን ምን ናቸው የሚለው ለምሳሌ ይሄኛው ፊልድ ኮይል ነው። ይሄኛው ቢ ተርሚናል ነው። ይሄኛው ዋይት በብሉ ኒውትራል ነው። ኒውትራል ተርሚናል የምንለው ነው። ይሄ ቢጫው ደግሞ ወደዚህ ወደ እንትን የሚገባልን ኤፍ ተርሚናል የምንለው ነው። እዚህ ግራውንድ ተርሚናል አለ፣ አይጂ ተርሚናል አለ። እንግዲህ 6 ተርሚናሎች አሉ። እሱን ዲቴይል የምንመለከት ይሆናል ሌላ ቀን ማለት ነው። እዚህኛው ጋር ደግሞ እንደምታዩት ኤሲ የኦልተርኔተር ሬጉሌተር አይሲ ኢንተግሬትድ ታይፕ ሬጉሌተር ይባላል። ያከሰሎች አሉ በኤፍ ተርሚናል እና ኔጌቲቭ ግራውንድ ተርሚናል የምንለው ማለት ነው። እቺ ሬጉሌተሯ ናት ማለት ነው። ስለዚህ ይሄ የሬጉሌተር አይነቶችን ማየት እንችላለን ነው። እዚህ ጋር የምታዩት ዳዮድ ነው። የዳዮድ ዋና ስራ ዳዮድ ብሪጅ ይባላል። ይሄኛው ዳዮድ ብሪጅ ነው የምንለው። ወደ የዳዮድ ስራ ወይም የዳዮድ አሰምብሊ ዋና ዓላማ ኮንቨርት ማድረግ ነው ኤሲውን ወደ ዲሲ። ምክንያቱም የትኛውም የቬሂክል ታይፕ የሚጠቀመው ዲሲ ከረንት ስለሆነ ይሄ ኦልተርኔተር ደግሞ ፕሮዲውስ የሚያደርገው ከረንት ኤሲ ስለሆነ ይሄ ኤሲ ግዴታ ወደ ዲሲ መቀየር ስላለበት ባትሪው ዲሲ ቮልት ስለሆነ ዲሲ በዲሲ ስለሆነ ቻርጅ መደረግ ያለበት ማለት ነው። ይሄ የኦልተርኔተር ስራ ምንድነው? ዳዮድ ብሪጅ ነው የምንለው። ይሄ ዳዮድ ብሪጅ ስራው የተመረተውን ኤሲ ከረንት ወደ ዲሲ ቀይሮ ባትሪያችን ዲሲ ቮልት ስለሆነ ቻርጅ መደረግ የሚችለው። ስለዚህ ዋናው ስራ ኤሲን ወደ ዲሲ የሚቀይር ኮምፖነንት ነው ማለት ነው። እዚህ ጋር አንዷ ከተበላሸች አንዷ ዳዮድ ከተበላሸች ባትሪያችን ቻርጅ አይደረግም ወይስ ዲናሞአችን እየሰራ አይደለም ማለት ነው። ስለዚህ ይሄ ቴስት ይደረጋል ራሱ። እዚህ ጋር እንደምታዩት የመጀመሪያው ብሪጅ ሁለት አይነት ነው ያለው። ኔጌቲቭ ብሪጅ አለ፣ ፖዚቲቭ ብሪጅ አለ። ይሄ ላይኛው
ኔጌቲቭ ነው። ስለዚህ ኔጌቲቭ ዳዮድ የምንላቸው 1 2 3 አለ ማለት ነው። 3 ዳዮድ ኔጌቲቭ ዳዮድ አለ። ፖዚቲቭ ዳዮድ ደግሞ ከታች እዚህ ውስጥ እንደምታዩት እዚህ ከታች የምናየው ታችኛው ፖዚቲቭ ብሪጅ ላይ የምናገኛቸው ደግሞ አንድ በዚህ በቀዳዳ ውስጥ 1 2 3 እነዚህ ሶስቱ ምን ይባላሉ? ፖዚቲቭ ዳዮድ ይባላሉ ማለት ነው። ስለዚህ ዳዮዶቹ እያንዳንዱ 6 ዳዮድ አለው ማለት ነው። ይሄ 6 ዳዮድ ስራው ቅድም እንዳልኩት ኤሲን ወደ ዲሲ የሚቀይር ነው ማለት ነው። ስለዚህ አንዱ ፌል ካደረገ በኮንቲኒቲ ቴስት አድርገን አንዱ ፌል ካደረገ አይሰራም ማለት ነው። ባትሪያችን ቻርጅ አይሆንም ማለት ነው። ለምሳሌ ቴስት እንዴት ነው የምናደርገው ስንመለከት ዳዮድ ቴስት ያው ዲቴይል እያንዳንዱ ኮንቲኒቲ ወይም ደግሞ እዚህ መልቲሜትራችንን ዳዮድ ላይ እዚህ ዳዮድ ምልክቷ ላይ አጀስት እናደርጋለን። እዚህ ዳዮድ ምልክቷ ላይ አጀስት ካደረግን በኋላ ፓወራችንን ኦን አድርገን መልቲሜትራችንን አጀስት ካደረግን በኋላ እዚህ ዳዮድ ላይ እንመጣና ለምሳሌ ኔጌቲቭ ዳዮድ ቴስት አደርጋለሁ ማለት ነው። እንግዲህ እንዴት እንደሚሰራ ያው ዳዮድ እንደምታውቁት ወደ አንድ በኩል ኤሌክትሪክ ፍሰት እንዲኖር ያደርጋል፣ ወደ አንድ በኩል ደግሞ እንዳያደርግ ማለት ነው። ስለዚህ አሁን ቼክ እናደርጋለን ማለት ነው። እዚህ ቼክ አድርገን አንዱን ፖዚቲቭ አሁን እንደዚህ ነው ቴስት የሚደረገው፣ እንደዚህ ነው። እዛ ጋር መልቲሜትሩ ላይ እንደምትመለከቱት ያነባል ማለት ነው። ስለዚህ ይሄ ወደዚህ ፍሰት አለው ማለት ነው። ዳዮዱ ትክክል ነው አይደለም የሚለውን ለማወቅ ወደዚህ እየሰጠን ነው። እንደገና መልቲሜትራችንን ቀይረን ደግሞ በዚህኛው ሳይድ ቼክ እናደርጋለን። እየሰጠ አይደለም። ስለዚህ ዳዮድ ወደ አንድ አቅጣጫ ከረንት እንዲፈስ ያደርጋል፣ ወደ አንድ ሳይድ ይሰራል ማለት ነው። በአንድ ሳይድ ግን መስራት የለበትም ማለት ነው። ስለዚህ ይሄ አሁን ቴስት ያደረግነው ዳዮድ ትክክል ነው ማለት ነው። ሌሎቹንም በዚሁ መልኩ ቴስት ማድረግ እንችላለን። እዚህ ላይ ይሄኛው ደግሞ ቅድም ካየነው ሬጉሌተር ታይፕ የተለየ ነው። ያው ቅድም እንዳልኳችሁ ሁለት አይነት ሬጉሌተር አለ ብለናል። አይሲ ወይም ኢንተግሬትድ ሰርኪዩት ታይፕ እና ኒው ኢራ ወይም ኮንቬንሽናል ወይም ኮንታክት ታይፕ የሚባል ሁለት እንዳለ አይተናል። ኮንቬንሽናሉ ቅድም አይተናል። ይሄኛው አሁን የማሳያችሁ አይሲ ታይፕ ነው። አይሲ ታይፕ ማለት ኢንተግሬትድ ሰርኪዩት ሬጉሌተር ታይፕ ነው። እዚህ ጋር እንደምታዩት ውስጥ ላይ ሁለት ፒን አለው፣ ኤል እና ፊልድ ነው ማለት ነው። እነዚህ ሁለቱ ከሰሎች ናቸው። ወይ አንዱ ኔጌቲቭ ግራውንድ ነው፣ አንደኛው ደግሞ ፖዚቲቭ ወይም ኤፍ ነው ማለት ነው። ያው ራሱን የቻለ ሰርኪዩት አለው። ለምሳሌ ከረንት በአይጂ በኩል ካለፈ በኋላ ወደ ኤፍ ይመጣል። ኤፍ ከገባ በኋላ ኤፍ ተርሚናል ማለት እዚህኛው ፖዚቲቭ ዳዮድ ማለት ፖዚቲቭ ከሰል ፖዚቲቭ ብሬሹ ላይ ማለት ነው። ከዚህ ከኤፍ ተርሚናል ወደ ብረሽ ፖዚቲቭ ብረሽ፣ ከዛ ወደ ስሊፕሪንግ፣ ከስሊፕሪንግ ሮተሩን ማግኔታይዝድ ካደረገ በኋላ ሮተሩ ማግኔታይዝድ ሆኖ እንደገና ወደ ኔጌቲቭ ስሊፕሪንግ ይገባል። ከዛ ወደ ኔጌቲቭ ብረሽ፣ ከዛ ግራውንድ ያደርጋል ማለት ነው። የሰርኪዩቱን ስትመለከቱ ነው። ስለዚህ ይሄ ሬጉሌተር አይሲ ታይፕ ይባላል ማለት ነው። ዋናው ስራው ቅድም እንዳልኳችሁ ባትሪያችን ከ13.5 እስከ 14.5 ባለው ቮልቴጅ ቻርጅ እንዲሆን የሚያደርግ ነው። ኦቨር ቻርጅም አንደር ቻርጅም እንዳይሆን ማለት ነው ባትሪያችን። ስለዚህ ይሄኛው ቴስት ይደረጋል። ሲበላሽ ከሰል ይቀየራል። ሜቢ የከሰልም ማነስ የከሰል መበላት ማለቅ ዲናሞችን እንዳይሰራ ያደርጋል ማለት ነው። ስለዚህ ከሰል እንቀይራለን ማለት ነው። ዲናሞችን ፌልም ሊያደርግ ስለሚችል ቴስት ይደረጋል ማለት ነው። ይሄኛው አይሲ ታይፕ ወይም ኢንተግሬትድ ሰርኪዩት ታይፕ ሬጉሌተር ነው ማለት ነው።